እኔ በጣም ምን እንጃ ከሚገባ ወረት በመቤት ስም እግዚአብሔር ይስጥልኝ። ትንሽ እናትዬ ሰላም ጤና ይስጥልኝ። ይህ የጎጃም ሚዲያ ነው። በጎጃም ሚዲያ የአካባቢውን ወግ፣ ባህል፣ እሴት፣ ሃይማኖታዊ ትሩፋቶችንና መረዳት መታገዝ የሚገባቸውን የህብረተሰብ ክፍል ቀርጾ ማስተላለፍ ነው። ዛሬም አንድ ጥሩ ስራ በምንሰራበት ይዣችሁ እሄዳለሁኝ። ተከተሉኝ። ራስሽ ቤት ነው የደረስኩኝ። በእንትን ነው የምቀበልሽ። ባለውለታዬ እናቴ ድንች እናንተንማ ሳይቀረጽ እንዴት ይበላል? ቁረሽ ብለሽ ቁረሽ። እግዚአብሔር ይስጥልን፣ ኪዳነ ምህረት ተጠብቅሽ፣ ምንም ነገር አያስነካም፣ ይዘልቃልሽ። ተይ ችግር የለም። ግባ ዝም ብለህ እየተነገረ አይደል እንዴ? ዝም ብለህ ግባ። ጀግናው በክፍል 3 የማስቃኛችሁ ሁለተኛዋን ቦታ የተሰጣትን የተፈናቃይ ቤት ነው። ተከተሉኝ። ባራድ እግዚአብሔር አንቺን ያገናኘው ይቀር እንደው ኪዳነ ምህረት እመቤቴን መቀበልሽ ነይ። ቆይ መጣ። እግዚአብሔር ይመስገን። ምንም ብለንም ተኛ ዋጋ ልመና ነው። እንደውም ፌስታል ሁለተኛው ቤት እየገባን ነው። የቱ ጋር ነው ፍሳሽ ያልሽ? ይሄ እቃ ቤቷና ምኝታ ክፍላቸው በጣም ነው ፍሳሽ ያለ። መርዳት ማገዝ የምትፈልጉ ፈጣሪን አመሰግናለሁ። ክብር ጸጋ ይስጥልኝ። ችግሬን ተረድቶ ሁለመኔን ተረድቶ ይሄን እንትን መንግስት ደርሶልኛል። በእውነት በአንቺም ተመስሎ በጭቃ መተሽ ቤቴንም ልጆቼንም አይተሽ ለዚህ ደረጃ አብቅተሽኛልና በእግዚአብሔር ስም አመሰግናለሁ። እድሜና ጤና ይስጥሽ። ተራውቀሽ ለዚህ አብቅተሽኛልና በጣም አመሰግናለሁ። ይኸው የልጆቼን መግቢያ አግኝቻለሁ። አሁን ትንሽ ያስቸገረኝ ፍሳሽ ነው። ይሁን እግዚአብሔር ይስጥልን። እኛ መጀመሪያ ፈጣሪን እናመሰግናለን። ከፈጣሪ በታች ደግሞ አንቺን እናመሰግናለን። እግዚአብሔር ይስጥሽ። መውደቅ ያጣው ልጆቼ መውደቅ ያጣው በየቦታው ስንት ናችሁ? ስንት ቤተሰብ ናችሁ ሲል 5 ቤተሰብ ለ5 ቤተሰብማ ቤት ኪራይ አናከራይም እያሉ በየጫካው ዞር ነበር እና መድኃኒዓለም ክርስቶስ በአንቺ ተመስሎ ይሄን እዚህ ድረስ አደረሽልን እና መንግስትና አንቺ እግዚአብሔር እናመሰግናለን። እግዚአብሔር ይስጥልኝ። ትልቅ እንጀራ ይስጥሽ። አሁንም ትልቅ እውቀት ይስጥሽ። አሁንም እንደኛ ያለው እየተቸገረው እንደዚህ ደስ እንድታሰኙ ያርግሽ። መድኃኒዓለም ይስጥልን። አመሰግናለሁ። አሜን። አየሁ አይደል? ከእናትህ ጋር ነው የምታምሩ።